የአሜሪካ ጉዟችን በቀጠለበት ከአድማስ ባሻገር በትውልድና በስደት መካከል የተዘረጋውን ድልድይ ፍለጋ የጀመርነው የአሜሪካ ግዛቶች ጉብኝት ዛሬ ወደ ሀገሪቱ የልብ ትርታ፣ ወደ ስልጣንና የታሪክ ማዕከል ያመራል፣ ወደ ዋሽንግተን ዲሲ። ዋሽንግተን ዲሲ ስትባል በአይን ላይ የሚመጣው ምንድን ነው? ነጩ ቤተ መንግስት፣ ግርማ ሞገሱ፣ የዓለምን ፖለቲካ የሚያሽከረክሩ ታላላቅ ውሳኔዎች የሚበየኑበት አዳራሽ፣ ወይስ በፖቶማክ ወንዞች ዳርቻ የሚያፈሩት የቼሪ ብሎሰም አበቦች ውበት? አዎ ዲሲ ይህ ሁሉ ነች። ነገር ግን ለእኛ ኢትዮጵያውያን በቀይ ሽብር ወቅት በ1970ዎቹ የንጉሱ ዘመዶች በብዛት የፈለሱባት፣ በ1990ዎቹ ደግሞ የመጀመሪያዎቹ የዲቪ ሎተሪ ዕድለኞች የከተሙባት፣ በ2000ዎቹ መግቢያ ደግሞ ወጣቱ ትውልድ በቤተሰብ ጥሪ የጎረፈባት፣ ሜሪላንድን አካቶም ከ300,000 በላይ የሚሆኑ ኢትዮጵያውያን የሚኖሩባት፣ በርካታ ሀበሾችን ከአፍሪካ ውጪ በማኖርም ባለ ሪከርድ የሆነች ከተማ ናት። ለሀበሻም ሁለተኛ ቤቱ ትባላለች። በሚያሳዝን መልኩ ኢትዮጵያዊ ዶክተሮች፣ መሐንዲሶች፣ የዩኒቨርሲቲ ምሁራንና አርቲስቶች ሀገር ቤት ካሉት በላይ በዲሲ ይገኛሉ። ምሁራኑ ለምን ምርጫቸው አደረጓት? ሚስጥሩን ዛሬ ይዘናል። ጠንካራ የዲያስፖራ ስብስብ በዚህ ይገኛል። ታምር ሊመስሎት ይችላል፣ ግን በነጩ ቤተ መንግስት መገኛ በዚች ከተማ አማርኛ ቋንቋ የሥራ ቋንቋ ነው። ከዚህም በላይ ድብቅ የሆኑ የአበሻ የምሽት ሕይወቶችን፣ እጅግ አስገራሚ ታሪኮችን በዛሬው ጉዟችን በዝርዝር አሰናድተንሎታል። ዋሽንግተን ዲሲ ከፖለቲካ ማዕከልነቷ በላይ በጥልቅ ስሜት፣ በትውስታ የተገነባ ሌላ ትርጉምም አላት። እሷ ለኛ ከቀያችን ርቀን ቋንቋችንን፣ ባህላችንን፣ ትዝታችንን፣ ተስፋችንን በተለመደው ምድር ላይ መልሰን የቆረቆርናት፣ በኩራት ሁለተኛይቱ አዲስ አበባ የምንላት የናፍቆት ከተማችንም ናት። የዛሬው የአዲስ ቪስታ ዝግጅታችን የዚችን ታላቅ ከተማ የላይና የውጭ ገጽታ ፍትፍት አድርገን እንበለዋለን። ከአመሰራረቷ የፖለቲካ ሴራ እስከ ምድራዊ ስፋቷ፣ ከቢሊዮን ዶላር ኢኮኖሚዋ፣ አቋሟ እስከ ምሽት የመዝናኛ ሕይወቷ እና ከሁሉም በላይ ደግሞ የኢትዮጵያውያን ዲያስፖራ አሻራ እንዴት እዚህ እንደደረሰ፣ ምን እንደሚሰሩ፣ እንዴት እንደሚኖሩ፣ በከተማዋ ላይ ስላላቸው የማይናወጥ ተጽዕኖ በዝርዝር እንመለከታለን። ተዘጋጁ። ወደ ዲሲ ጉዟችን ልንገባ ነው። በአዲስ ቪስታ ድንቅና ባለልምድ አብራሪዎች ታግዘን በአሜሪካ ትልቅ መዳረሻችን ከእናንተ ከውድ ወዳጆቻችን ጋር በከፍታ የምንበር፣ በምድሪቱም ማርፈን ጉብኝታችንን የምንጀምር ይሆናል። መልካም ቆይታ ተመኘን። ዋሽንግተን ዲሲ ልክ እንደ ሌሎቹ የአሜሪካ ከተሞች በአጋጣሚ ወይም በንግድ እንቅስቃሴ ምክንያት ዝም ብላ ያደገች ከተማ አይደለችም። እሷ በዕቅድ፣ በፖለቲካ ስምምነትና በስሌት የተቆረቆረች ልዩ ከተማ ነች። እንደ አውሮፓውያን አቆጣጠር በ1970 የአሜሪካ መስራች አባቶች ሀገሪቱን የሚመራ ቋሚና ገለልተኛ አስተዳደር ማዕከል ፈለጉ። በሰሜናዊ ደቡባዊ ክፍል ግዛቶችን መካከለኛ የነበሩ የፖለቲካ ፍትሃዊነት ለመጠበቅም ሲባል በግዛቶቹ ስር ያልሆነ ራሱን የቻለ የፌዴራል ዲስትሪክት ለመመስረት ወሰኑ። የሀገሪቱ የመጀመሪያ ፕሬዝዳንት ጆርጅ ዋሽንግተን ቦታውን መረጡ። ፈረንሳዊ መሐንዲስ ፒየር ቻርልሰን ሊፈን ደግሞ የከተማዋን መዋቅር ቀረጸው። ከዛም በቀጣይ የከተማዋን ስም የማውጣት ሂደት ነበር። ከተማዋ ስሟን ከመስራቹ ጆርጅ ዋሽንግተን፣ ከዲስትሪክት ደግሞ ክሪስቶፈር ኮሎምቦስ ለመዘከር ያህል ዲስትሪክት ኦፍ ኮሎምቦስ ወይም ደግሞ በሐጽሮት ዲሲ ተብላ ተሰየመች። በመጨረሻ ዋሽንግተን ዲሲ በጂኦግራፊያዊ አቀማመጧ በጣም ግዙፍ የምትባል ከተማ አይደለችም። ጠቅላላ የመሬት ስፋቷ 68.3 ካሬ ማይል ማለትም ወደ 177 ካሬ ኪሎ ሜትር አካባቢ ብቻ እንደምትሰፋ ይነገራል። በምስራቅ በሰሜንና በደቡብ ሜሪላንድ ግዛቶች ስትከበብ፣ በደቡብ ምዕራብ አቅጣጫ ደግሞ በፖቶማክ ወንዝ በኩል ከቨርጂኒያ ግዛት ጋር ትገናኛለች። ከተማዋ በአራት ዋና ዋና አቅጣጫዎች የተከፈለችም ናት። እነሱም ኖርዝ ዌስት፣ ኖርዝ ኢስት፣ ሳውዝ ኢስት እና ሳውዝ ዌስት ናቸው። እነዚህ አቅጣጫዎች የሚገኙት ደግሞ በአገሪቱ የሕግ መወሰኛ ምክር ቤት ወይም በካፒታል ሂል ሕንፃ ላይ ነው። አንድ በዲሲ የሚኖር ሰው መቼም የማይረሳውና ከተማዋን ለየት የሚያደርጋት አንድ ትልቅ አለ። በዲሲ ከተማ በከተማዋ ውስጥ ሰማይ ጠቀስ ህንፃዎችን መገንባት አይችልም። በ1910 በወጣው የህንፃ ከፍታ ቁጥጥር ህግ መሰረት ማናቸውም ህንፃ ከጎን ካለው መንገድ ስፋት በላይ ረዥም ሊሆኑ አይችሉም። በዚህ ምክንያት ከተማዋ እንደ ኒውዮርክ፣ ቺካጎ በህንፃ የተጨናነቀች ሳትሆን ሰፊ የሰማይ እይታ፣ የብርሃን አማራጭና ታሪካዊ ግርማ ሞገስ ያላት ሆና እንድትቀጥል አድርጓታል። ይህ ህግ ከተማዋ የራሷ የሆነ የተረጋጋና ሰፊ ውበት እንዲኖራት ትልቅ አስተዋጽኦ እንዳደረገ ይነገራል። የዲሲ የአየር ንብረት 4 ግልጽ ወቅቶች አሉት።
ከሰኔ እስከ ነሐሴ ያለው የበጋ ጊዜ እጅግ ሞቃትና እርጥበት የበዛበት ነው። ሙቀቱ አንዳንዴ እስከ 35 ዲግሪ ሴንቲግሬድ ከዚያም በላይ ሊሆን እንደሚችል ይነገራል። ለመንቀሳቀስም እጅግ አስቸጋሪ የሚሆንበት ጊዜም በዲሲ እንዳለ ይገለጻል። ከመስከረም እስከ ህዳር ያለው የመኸር ወቅት ግን በጣም አስደሳች ነው። የዛፍ ቅጠሎች ቀለማቸው ወደ ቢጫ፣ ቀይና ቡናማነት ሲቀየር ከተማዋ ልዩ ስዕል ትመስላለች። ከመጋቢት እስከ ግንቦት ያለው የጸደይ ወቅት ደግሞ የዲሲ ውበት ማሳያ ተደርጎ ይታያል። በተለይም በጃፓን መንግስት ስጦታ የተተከሉት የቼሪ ብሎሰም አበቦች ሲፈነዱ አጠቃላይ ከተማዋ በሮዝ ቀለም ትሸፈናለች። ከታህሳስ እስከ የካቲት ያለው የክረምት ወቅት ደግሞ ቅዝቃዜው የበረታና አልፎ አልፎም ከባድ የበረዶ ዝናብ የሚጥልበትም ወቅት ነው። ዋሽንግተን ዲሲ የአሜሪካ ብቻ ሳትሆን የዓለም ፖለቲካዊ ውሳኔዎች መዘውር ነች። በዚህ ጠባብ ከተማ ውስጥ የሚገኙ ተቋማት ክብደት መላዋን ዓለም የመለወጥ አቅም አላቸው። በ1600 ፔንሳልቫኒያ አቫኑ ላይ የሚገኘው ነጩ ቤተ መንግስት የአሜሪካ ፕሬዝዳንት መኖሪያ ዋና የሥራ ቢሮ ነው። ይህ ሕንፃ የዓለም አያልነት ተምሳሌትም ጭምር ነው። የአሜሪካ ካፒታል ደግሞ የሀገሪቱ ሕግ አውጪ አካላት ማለትም የኮንግረስና የሴኔት አባላት የሚቀመጡበት በታላቅ ጉልላት የተሰራ ድንቅ ሕንፃ ነው። ምንም እንኳን በቴክኒክ ደረጃ በቨርጂኒያ ግዛት ውስጥ በሚገኝ ከዲሲ ጋር በቀጥታ የተያያዘ ፔንታጎን የዓለም ትልቁ የጦር መሳሪያና የመከላከያ ሚኒስቴር ማዕከል ነው። ከዚህ በተጨማሪ የዓለም ባንክና የዓለም አቀፍ የገንዘብ ድርጅት IMF ዋና መስሪያ ቤቶች በዲሲ እምብርት ላይ ይገኛሉ። እነዚህ ተቋማት ውሳኔዎቻቸውን ያደጉትም ሆነ በማደግ ላይ ያሉ ሀገራት ኢኮኖሚን በቀጥታ የሚነካ ነው። በማሳቹሴትስ ሳቨኑ ላይ የሚገኘው በመቶዎች የሚቆጠሩ የዓለም ሀገራት ኤምባሲዎች ደግሞ ከተማዋ የዓለም አቀፍ ዲፕሎማሲ ቁንጮ ያደርጋታል። የኢትዮጵያ ኤምባሲም በዚህ ታሪካዊ ጎዳና ላይ በክብር ይገኛል። ዋሽንግተን ዲሲ የፖለቲካ ከተማ ብቻ መስላ ብትታይም ከጀርባዋ ግን እጅግ ግዙፍና አስተማማኝ የኢኮኖሚ ሞተር አላት። ዋሽንግተን ዲሲ ብቻውን ያለው ጠቅላላ የሀገር ውስጥ ምርት ወይም GDP ከ150 ቢሊዮን ዶላር በላይ እንደሆነም ይገመታል። የዲሲ፣ የሜሪላንድ፣ የቨርጂኒያ እና የሜትሮፖሊታን አካባቢ በአንድ ላይ ስናጠቃልለው ደግሞ ኢኮኖሚው ከአሜሪካ ሆነ ከዓለም ቀዳሚ ከሚባሉት ተርታ ይሰለፋል። በዲሲ ውስጥ ያለው አማካኝ የነፍስ ወከፍ ገቢ ከአሜሪካ ከፍተኛ ደረጃ ላይ ይገኛል። አንድ መደበኛ ሰራተኛ በዓመት በአማካኝ ከ95,000 እስከ 110,000 ዶላር ገቢ ሊያገኝ ይችላል። ከፍተኛ ባለሙያዎች፣ የህግ አማካሪዎችና የቴክኖሎጂ ባለሙያዎች ደግሞ በዓመት እስከ 200,000 ዶላር ከዚያም በላይ ያገኛሉ። ይሁን እንጂ ይህ ከፍተኛ ገቢ ከከተማዋ ውድነት ጋር የተያያዘ ነው። የቤት ኪራይ፣ የትራንስፖርትና የዕለት ተዕለት ኑሮ ዋጋ በዲሲ እጅግ ከፍተኛ በመሆኑ የኑሮ ውድነቱ የራሱ የሆነ የኢኮኖሚ ጫና እንዳለውና በርካታ ኢትዮጵያውያን ምሁራንም ምርጫቸውን ዲሲ የሚያደርጉበት አንዱ ሁኔታና ቅድመ ሂደትም የደሞዝ ውድነቱና ከፍተኛ ገቢ የሚገኝበት ከተማ መሆኑን ተከትሎ እንደሆነም ይነገራል። በከተማዋ በርካታ ምሁራኖችም መሰባሰቢያቸው እንዳደረጉ የተመራማሪዎች፣ የዩኒቨርሲቲ ምሁራኖችና የቴክኖሎጂ ባለሙያዎች ኢትዮጵያውያን ቁጥርም በ10 ሺዎች የሚቆጠር እንደሆነ ይነገራል። ዲሲ የአሜሪካ ዋና ከተማ እንደመሆኗ መጠን የዓለም ጥብቅ ጥበቃ ከሚደረግላቸው ከተሞች አንዷ ነች። የአገሪቱ ፕሬዝዳንት የውጭ ሀገር መሪዎችና ዲፕሎማቶችን የሚንቀሳቀሱባት በመሆኗ ሴክሬት ሰርቪስ፣ የካፒታል ፖሊስ፣ የፓርክ ፖሊስና የሜትሮፖሊታን ፖሊስ ዲፓርትመንት በጋራ ከተማዋን ይጠብቋታል። ኮሽ የሚል ነገርም የለም። በየመንገዱ የሚገኙ የደህንነት ካሜራዎችና የቴክኖሎጂ ቁጥጥሮችም እጅግ ዘመናዊና ከዓለም ቀዳሚ መሆናቸው ይነገራል። ነገር ግን ከተማዋ ፍጹም ሰላማዊ ነች ማለት አይደለም። ልክ እንደ ማንኛውም ትልቅ የአሜሪካ ከተማ ዲሲ በጥልቅ የኢኮኖሚ ልዩነትና በማህበራዊ ክፍል ትሰቃያለች። በተለይም ደግሞ በደቡብ ምስራቅና በአንዳንድ የምስራቅ ክፍሎች የድህነት መጠኑ ከፍተኛ በመሆኑ የጦር መሳሪያ ወንጀሎች፣ የእጽ ዝውውርና የቡድን ግጭቶች ይስተዋላሉ። በአንጻሩ በሰሜን ምዕራብ ያሉ እንደ ጆርጅ ታውንና ዱፓንት ሰርክል ያሉ አካባቢዎች እጅግ ሰላማዊና አስተማማኝ ደህንነት ያላቸው መሆናቸው ይነገራል። ስለዚህ የደህንነቱ ሁኔታው እንደምትገኝበት ስፍራና አቅጣጫ በእጅጉ ይለያያል። ቀኑ አልፎ ፀሐይ በፖቶማክ ወንዝ ላይ ስትጠልቅ የፖለቲከኞቹ ዲሲ ልብሷን ትቀይራለች። ታሪካዊ ሕንፃዎቿ በደማቅ መብራቶች ይበራሉ። ከተማዋ የኪነ ጥበብ፣ የሙዚቃና የደስታ ማዕከል ትሆናለች። ዲሲ የራሷ የሆነ የትውልድ ሙዚቃ አላት። እሱም ጎጎ ሙዚቃ ይባላል። በፈጣን የከበሮ ምት፣ በፐርካሽንና
በናስ መሳሪያዎች የታጀበው ይህ የሙዚቃ ስልት የከተማዋ ጥቁር አሜሪካዊ ባህል መገለጫ ነው። በመዝናኛ ስፍራዎች በኩል በፖቶማክ ወንዝ ዳርቻ የሚገኘው ጆርጅ ታውን በድንጋይ የተነጠፈ ጥንታዊ መንገዶችና ውድ ሬስቶራንቶች ያሉበት ለምሽት የእግር ጉዞ እጅግ ተመራጭ ቦታ እንደሆነ ይነገራል። ዩ ስትሬት ደግሞ በአንድ ወቅት የጥቁሮች ወርቃማው ብሮድዌይ ይባል ነበረ። አሁን ደግሞ በጃዝ ክለቦች፣ በባህላዊ ምግቦችና በምሽት ጭፈራ ቤቶች የደመቀ የከተማዋ የባህል እምብርትም ነው። በቅርቡ በቢሊዮን ዶላር የለማው ዘ ዋርፍ ደግሞ በወንዝ ዳርቻ ላይ የተገነቡ ዘመናዊ የሙዚቃ አዳራሾች፣ የባህል ምግብ ሬስቶራንቶች፣ ውብ የእረፍት ቦታ መገኛና እጅግ ቅንጡ ቦታ እንደሆነም ይነገራል። አሁን ወደ ዝግጅታችን ዋናውና ልብ የሚነካው ክፍል ደርሰናል። ስለ ዋሽንግተን ዲሲ ተወርቶ ስለ ኢትዮጵያውያን ካልተወራ ታሪኩ ሙሉ አይሆንም። ምክንያቱም ኢትዮጵያውያን የዲሲ መልክ፣ ጣዕም፣ ድምፅ ቀይረውታል። ዲሲ የኢትዮጵያውያን የልብ ትርታ ከሆነች ሰነባብታለች። ኢትዮጵያውያን ወደ ዲሲ መጉረፍ በዋነኝነት በሶስት ታላላቅ ማዕበሎች ሊከፈል ይችላል። ይህም የመጀመሪያው ማዕበል እንደ አውሮፓውያን አቆጣጠር በ1970ዎቹና 80ዎቹ ላይ የተከሰተው ነው። በኢትዮጵያ የደርግ መንግስት ስልጣን መያዙን ቀይ ሽብርን ተከትሎ የአገሪቱ ምሁራን፣ የንጉሳውያን ቤተሰብ አባላት፣ ወታደራዊ መኮንኖችና ተማሪዎች ሕይወታቸውን ለማዳን ወደ አሜሪካን ተሰደዱ። ዲሲ የአገሪቱ ዋና ከተማ በመሆኗም የሥራ አማራጮች ስላሏት የመጀመሪያ መዳረሻቸውም ሆነች። ሁለተኛው ማዕበል ደግሞ በ1990ዎቹ በአሜሪካ መንግስት የዲቪ ሎተሪ መርሃ ግብር መጀመሩን ተከትሎ የመጣ ነው። በሺዎች የሚቆጠሩ መካከለኛ ገቢ ያላቸው ኢትዮጵያውያን በህጋዊ መንገድ ወደ ዲሲ አካባቢ ፈልሰዋል ይባላል። ሶስተኛው ማዕበል ደግሞ በ2000ዎቹ ጀምሮ እስከ ዛሬ ያለው ነው። በቤተሰብ ጥሪ ለትምህርትና በተለያዩ ኢኮኖሚያዊ ምክንያቶች የመጡ ወጣት ማህበረሰቦች በዲሲ ያለውን የኢትዮጵያዊ ቁጥር ይበልጥ አግዝፈውታል። ዛሬ በዲሲና ዙሪያ ባሉ የሜሪላንድ፣ ቨርጂኒያ ግዛቶች የሚኖሩ ኢትዮጵያውያን ቁጥር ከ250 እስከ 300 ሺህ እንደሚገመትም ይነገራል። ይህም ከአፍሪካ ውጪ ኢትዮጵያውያን ያሉበት ትልቁ ስብስብ እንደሆነም ይነገራል። የመጀመሪያው ትውልድ ስደተኞች እንደ ታክሲ አሽከርካሪነት፣ በሆቴል ሰራተኝነትና በፓርክ አስተናጋጅነት ስራዎችን በመጀመር የህይወት መሰረት ጥለዋል። ዛሬ ግን ታሪክ ተቀይሯል። በዲሲ ውስጥ የኢትዮጵያውያን የኢኮኖሚ አቅም እጅግ ከፍተኛ ነው። በመቶዎች የሚቆጠሩ የአበሻ ሬስቶራንቶች፣ ካፌዎች፣ ግሮሰሪዎች፣ ሱቆችና የሪል ስቴት ድርጅቶች፣ የህግ ቢሮዎች በኢትዮጵያውያን የተያዙ ናቸው። በዲሲ ከተማ አስተዳደር በፌዴራል ቢሮዎች፣ በናሳ፣ በባንኮች፣ በዩኒቨርሲቲዎች ውስጥ ያሉ ስመጥር ምሁራንና ከፍተኛ ባለስልጣናት ኢትዮጵያውያን ናቸው። በአሜሪካ የተወለዱ የኢትዮጵያውያን ልጆች ዛሬ ዶክተሮች፣ መሐንዲሶች፣ የፊልም ባለሙያዎችና ስኬታማ ነጋዴዎች በመሆን የአሜሪካ ማህበረሰብንም እየመሩት ይገኛል። ዲሲና አካባቢዋም በርካታ ኢትዮጵያውያን ምሁራኖች የሚገኙበት ስፍራ እንደሆነ በስፋት ይነገራል። በአገር ቤት ያለው የዶክተርና የሌላውን ከፍተኛ ባለሙያ እጥረትም ሲነሳ አብዛኛው ጊዜ ፍልሰታቸው ወደ አሜሪካ እንደሚሆንና በአሜሪካ ምርጫቸው ዲሲ እንደምትሆን ይህንንም ተከትሎ በኢትዮጵያ ዩኒቨርሲቲዎች ላይ ተምረው በከፍተኛ ማዕረግ ተመርቀው ሀገራቸውን ሳያገለግሉ ዲሲን የሚቀላቀሉና አሜሪካውያንን የሚያግዙ ኢትዮጵያውያን ቁጥር በየዕለት ዕለቱ እየጨመረ መምጣቱ፣ ይህም ደግሞ በኢትዮጵያ ኢኮኖሚ ጫናና የምሁራን ፍለጋ ላይ ትልቅ የሆነ የራሱን መጥፎ አሻራ እንዳሳረፈም ይነገራል። በኢትዮጵያ ያለውን የዶክተሮች ደሞዝና የምሁራንን ሕይወት ተከትሎ አሜሪካንን ምርጫቸው የሚያደርጉትም ለተማሩለት ትልቅ ዓላማ የሚገባውን የሚያገኙበት ምድር መሆኑን ተከትሎ እንደሆነም ይነገራል። በተደጋጋሚም ሀገራቸውን ዳግም እንደሚጎበኙ፣ ለኢትዮጵያውያንም ድጋፍ እንደሚያደርጉና የተማሩበት ቀያቸውንም ዳግም የሚረዱበት ቀን እንደሚመጣ በተደጋጋሚ ቃል ሲገቡ የዲሲ ምሁራኖች ይደመጣሉ። ኢትዮጵያውያን ከቀያቸው ሲሰደዱ ባህላቸውን፣ እምነታቸውን በሻንጣቸው ይዘው ነው የሄዱት። በዲሲና በአካባቢው በደርዘን የሚቆጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናት፣ የእስልምና መስጊዶችና የወንጌላውያን አብያተ ክርስቲያናት ይገኛሉ። እነዚህ የእምነት ቦታዎች የጸሎት መዳረሻ ብቻ አይደሉም። ባህል የሚቀጥልበት፣ ልጆች አማርኛ ቋንቋን፣ ስነ ምግባርን የሚማሩበት፣ ማህበራዊ ችግሮች የሚፈቱባቸው ታላላቅ የማህበረሰብ ማዕከላትም ናቸው። እንደ ጥምቀት፣ ፋሲጋ፣ ኢድ አልፈጥርና መስቀል ያሉ በዓላትም በዲሲ አደባባዮች ላይ በደመቀ ሁኔታ ሲከበሩ ከተማዋም ለአፍታም ቢሆን አዲስ አበባን ስትመስል ማስተዋልም የተለመደ ነው። በዲሲ ውስጥ የአበሾች ሕይወት ልዩ ጣዕም አለው። ቅዳሜና እሁድ የኢትዮጵያ ሬስቶራንቶች በክትፎና በበግ ጥብስ በደመቀ የቡና መዓዛ ይሞላሉ። እንደ ዩ ስትሬት እና ሲልቨር ስፕሪንግ ባሉ አካባቢዎች የአበሻ የምሽት ክለቦችና ላውንጆች በብዛት ይገኛሉ። እዚህ የሀገራችን ባህላዊ ዘመናዊ ሙዚቃዎች ይጫወታሉ። ወጣቱ እስክስታ ይወርዳል። አሮጌው ትውልድ ደግሞ በትዝታ ወደ ሀገሩ ይመለሳል።
በተጨማሪም በየዓመቱ የሚከናወነው የኢትዮጵያውያን የስፖርትና የባህል ፌስቲቫል በዲሲና በአካባቢው በሚሆንበት ወቅት ከመላው ዓለም የሚመጡ በ10 ሺዎች የሚቆጠሩ ኢትዮጵያውያን የሚገናኙበት ታላቅ የደስታ ሳምንትም ይሆናል። የኢትዮጵያውያን በዲሲ ያላቸው ተጽዕኖ ቀላል አይደለም። የአማርኛ ቋንቋ በዲሲ ከተማ አስተዳደር ውስጥ ዕውቅና ከተሰጣቸው 6 ዋና ዋና የውጭ ቋንቋዎች አንዱ ነው። በመንግስት መስሪያ ቤቶች፣ በሜትሮ ባሮችና በሆስፒታሎች ውስጥ በአማርኛ የተተረጎሙ መመሪያዎችን ማግኘት የተለመደም ነው። የዲሲ ከንቲባዎችና የፖለቲካ እጩዎች ምርጫ ለማሸነፍ ኢትዮጵያውያን ማህበረሰብን በልዩ ሁኔታ መቅረብና መለመን እንዳለባቸውም ጠንቅቀው ያውቁታል። ይህም በፖለቲካው ላይ ኢትዮጵያውያን በአሜሪካ ብሎም ደግሞ በአሜሪካ እምብርትና ዋና ከተማ በዲሲ ያላቸውን ጉልህ የሆነ ሚና የሚያሳይ ነው። ኢትዮጵያውያን በዲሲ ውስጥ ፍጹም ሊናወጥ የማይችል ጠንካራ የኢኮኖሚ የባህልና የፖለቲካ አሻራም እንዳላቸው ይገለጻል። ዋሽንግተን ዲሲ ማለት ይህች ናት። የነጩ ቤተ መንግስት ስልጣንና የፖቶማክ ወንዝ ውበት ብቻ ሳትሆን የወገኖቻችን ላብ፣ ጥረት፣ ስኬት፣ ናፍቆት ያመረቀዛት ምድር። በታሪክ ማዕበል ተገፍተው የመጡት ወላጆች ዛሬ በኩራት የሚኖሩባት፣ የሚደመጡባት፣ ታላቅ ስሪት የፈጠሩባት ከተማ ዲሲ አሜሪካዊ መዋቅር ያላት ግን ደግሞ የኢትዮጵያውያን ልብ የሚመታባት ልዩ ከተማ ነች። በዛሬው የአዲስ ቪስታ ዝግጅታችን ስለ ዋሽንግተን ዲሲ የነበረን ቆይታ በዚህ ይጠናቀቃል። በሚቀጥለው ጊዜ ደግሞ ሌላ አስደናቂ የአሜሪካ ግዛትና የዲያስፖራ ማህበረሰብ ታሪክ ይዘን የምንቀርብ ይሆናል። 50ውንም የአሜሪካ ልዩ ልዩ ግዛቶች በ50ውም ግዛቶች የሚኖሩ ኢትዮጵያውያንን አኗኗር፣ የፖለቲካ ሂደት፣ ኢኮኖሚና የምሽት ህይወት በተመለከተ እያሰናዳ ነው የምንገኘው ዝግጅት በዛሬው ዕለት 3ኛ ክፍል ደርሷል። እናንተም ደግሞ እገዛችሁን እንድታሳዩን በትህትና እንጠይቃለን። ዝግጅቶቻችንን ከወደዳችሁት ላይክ ማድረግ፣ ለሌሎች እንዲደርስ ደግሞ ሼር ማድረግና አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰብ አባል መሆን እንዳትረሱ በትህትና በመጠየቅ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታሰፍሩልን ጭምር እናሳስባለን። እስከሚቀጥለው ዝግጅት ድረስ በቸር ቆዩልን። ኢትዮጵያውያን በያላችሁበት ሰላማችሁ እንደ ምድር አሸዋ ይብዛልን ምኞታችን ነው። መልካም ጊዜ።